ኡድ አኩሌሪያ ሜሊሰንሲስ ከሚባል የዛፍ አይነት የሚገኝ ማቴሪያል ነው። ዓለማችን ላይ የተወሰኑ ሀገሮች ላይ የሚበቅል የተክል አይነት ነው። ባህሪው ጄኔቲካሊ የጽድ አይነት ባህሪ ኖረውና ውስን ሀገሮች ከ5 እና ከ6 ሀገሮች አይበልጡም። ያም ማለት ከህንድም የተወሰኑ ሀገሮች ላይ ካምቦዲያ፣ ኢንዶኔዥያ፣ ማሌዥያ የመሳሰሉት የተወሰኑ ሀገሮች ላይ ብቻ የሚበቅል ከባድ የዛፍ አይነት ነው። ይህ ዛፍ እድገቱን ለ20 ዓመት ለ30 ዓመት እድገቱን ከጨረሰ በኋላ በመሬት ስር በሚገኙ ምስጦች ይመረዛል። በነዛ ፈንገሶች ይመረዝና ከተመረዘ በኋላ ዛፉ ራሱን ለመከላከል ከነዛ ፈንገሶች ራሱን ለመከላከል ሲል የሚያመነጨው ሪዝን አለ። ያ ሪዝን የራሱን ግንድ ነጭ የነበረውን ግንድ የማቃጠል ባህሪ ይኖረውና ይቃጠልና ወደ ጥቁር ወደ መጥቆር ወይም ወደ ማረር አይነት ነገር ይቀየራል። በአካባቢው የሚገኙ ገበሬዎች ያንን ዛፍ መርጠው በመቁረጥ የጠቆረውን ፓርት ከነጩ ፓርት ፈልቅቀው በማውጣት በጣም ኮምፕረስ በሆነ ማቴሪያል ውስጥ ከተውት ብዙ በመቀቀልና በማፍላት ማክሲመም እስከ 10 ሰዓታት የሚፈጅ ያክል ኮምፕረስ ተደርጎ ዲስቲል ከተደረገ በኋላ ተመርጣ የምትወጣ በጣም ትንሽ የኦይል አይነት ናት። ያቺ ኦይል ኡድ በመባል ትጠራለች። ይህንንና መሰል በሽቶና በሽቶ መሰል ዙሪያዎች ላይ ኢንፎርሜሽን የምትፈልጉ ከሆነ ቻናላችንን ፎሎ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉን። ፒስ። እናመሰግናለን።